በድሬዳዋ ከተማ ስር ያሉ አብዛኞቹ የከተማው መንደሮች በፕላስቲክ ቆሻሻ እየተፈተኑ እንደሚገኝ ተገልጿል። በከተማዋ በተለይም በቀፊራና ለጋሃሪ እንዲሁም በደቻቱ ወንዝ መተላለፊያ አካባቢ ስስ ፌስታልና መሰል ቆሻሻ በስፋት የሚገኝባቸው መሆኑን ሰምተናል። ወደ 1 ሚሊዮን እየተጠጋ የሚገኘው የድሬዳዋ ከተማ የህዝብ ቁጥር የአኗኗር ስርዓቱም ለአካባቢ ብክለቱ በምክንያትነት መጠቀሱ ተገልጿል። በድሬዳዋ ከተማ አስተዳደር የአካባቢ ደንና የአየር ንብረት ባለስልጣን የአካባቢ ህግ ተከባሪ ግምገማ ቡድን መሪ የሆኑት አቶ ደረጃ አቤች በከተማዋ ከፕላስቲክ ቆሻሻ ጋር ተያይዞ ችግር መስተዋሉን ነግረውናል። ከኢትዮ ኤፍኤም ጋር ቆይታ የነበራቸው ኃላፊ ለተለያዩ ዓላማዎች ነዋሪዎች የሚጠቀሟቸው እነዚህ የፕላስቲክ ምርቶች በየአካባቢዎቹ መታየታቸውን ገልጸዋል። የታሸጉ ውሃዎች በብዛት ከመጠቀም እንዲሁም ደግሞ ነዋሪዎች ለመያዣነት የሚጠቀሙባቸው ላስቲኮች በአካባቢዎቹ ላይ በከፍተኛ መጠን እየታዩ እንደሚገኙም ሰምተናል። ለዚህም ማረጋገጫው ደግሞ የከተማው የመጨረሻ ቆሻሻ ማስወገጃ ላይ በርካታ የፕላስቲክ ምርት መገኘቱን ኃላፊው ያስረዳሉ። ይህ ችግር ከተማዋን አቋርጦ በሚሄደው ደረቅ የአሸዋ ወንዞች እንዲሁም በማዕከላዊ ደቻቱ ወንዝ መተላለፊያ በጎሮ መልካሳ፣ ቀፊራ፣ ለጋሃሪና ጋራዥ እንዲሁም ክፍት የገበያ ቦታዎች ላይ እየታየ እንደሚገኝ ሰምተናል። አቶ ደረጃ እንደገለጹት በከተማ የቡቲጂ ወንዝ ተፋሰስ ዙሪያም ለአንድ ጊዜ ጥቅም ላይ የሚውለው ፌስታል ከፍተኛ ብክለት እያጋጠመ እንደሆነም ተነግሯል። አንጋፋዋ ጋዜጠኛ መዓዛ ብሩ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የህይወት ዘመን ጋዜጠኛ ሽልማት ተሰጥቷቸዋል። የሸገር ኤፍኤም 102.1 ራዲዮ መስራችና ስራ አስኪያጅ መዓዛ ብሩ ሽልማቱ የተሰጣቸው የኢጋድ ዓመታዊ የሚዲያ ሽልማት በትናንትናው ዕለት በአዲስ አበባ በተካሄደበት ወቅት ነው። ሽልማቱንም ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና ከኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ተቀብለዋል። ኢጋድ በየዓመቱ በተለያዩ ዘርፎች የአባል ሀገራትን የተሰሩ ዘገባዎች ላይ ጋዜጠኞችን የሚሸለም ሲሆን ዘንድሮም የአየር ንብረት ለውጥን የተመለከቱ ዘገባዎችን የሰሩ ጋዜጠኞችን ስራ አወዳድሮ ሸልሟል። ከ70 በመቶ በላይ የሰው ልጅ ተላላፊ በሽታዎች ከእንስሳት ወደ ሰው የሚተላለፉ ናቸው ተብሏል። ተላላፊ በሽታዎች በቀላሉ ከሰው ወደ ሰው፣ ከእንስሳት ወደ ሰውና ከእንስሳት ወደ እንስሳት የሚተላለፍ ሲሆን 70 በመቶ በላይ የሚሆነው ደግሞ የሰው ልጅ ተላላፊ በሽታዎችን ከእንስሳት ወደ ሰው የሚተላለፉ መሆናቸውን የአዲስ አበባ ጤና ቢሮ አስታውቋል። ተላላፊ በሽታዎች በብዛት ያላደጉ ሀገራትን እንደሚያጠቃና በኢትዮጵያም ከ60 በመቶ በላይ ህመሞች በተላላፊ በሽታዎች አማካኝነት እንደሚመጡ ተገልጿል። የጸረ ተህዋሲያን መድኃኒቶች ተላላፊ በሽታዎችን በመከላከልና በማከብ የበርካታ ሰዎችን ህይወት ማትረፍ የቻሉ ቢሆንም ከቅርብ ዓመታት ወዲህ ግን የጸረ ተህዋሲያን መድኃኒቶች በጀርሞች መላመድ አሳሳቢ ከመሆኑ የተነሳ ዓለም አቀፍ ችግሮች አንዱ የሆነና በበርካታ ሀገራትም የጤና ኢኮኖሚያዊና ማህበራዊ ችግሮችን እያስከተለ እንደሚገኝ ተጠቅሷል። ተላላፊ በሽታዎችን ለመከላከልና ለመቆጣጠር በሚደረገው ጥረት ውስጥ ከሚያጋጥሙ ክፍተቶች መካከል የእቅድ አፈጻጸም ጉድለት፣ የባለሙያዎች መመሪያ አተገባበርና የህገወጥ መድኃኒት አጠቃቀም ቁጥጥር ክፍተት ተጠቃሽ መሆናቸውን ጣቢያችን ሰምቷል። ችግሩን ለመቅረፍም የተላላፊ በሽታዎችን መከላከልና ቁጥጥር እንዲሁም በሰዎች ዘንድ ግንዛቤ መፍጠር ስራ ማጠናከር አስፈላጊ መሆኑን ተነግሯል ስትል ባልደረባችን ሀመረ ፍሬው ዘግባለች። በኢትዮጵያ የሚገኙ ከ40 እስከ 70 በመቶ የሚሆኑ የአጥንት ታካሚዎች ወደ ባህላዊ ወጌሻ ሕክምና የሚሄዱ ናቸው ተብሏል። በአጥንትና አጥንት ጉዳዮች ላይ የሚሰራው ቦሳዳ የተሰኘ የጥናት ቡድን ባደረገው ጥናት ወደ ባህላዊ ሕክምና የሚሄዱ የማህበረሰብ ክፍሎች ዝቅተኛ ገቢ ያላቸው፣ በገጠራማው ክፍል የሚኖሩ ዜጎችና የግንዛቤ እጥረት ያለባቸው እንዲሁም ህጻናት እንደሆኑ በጥናቱ ተለይቷል። ጥናቱ በተካሄደበት አዲስ አበባ፣ ድሬዳዋን ጨምሮ ወደ ዓለም አቀፍ ጉዳዮች እናልፋለን። አድማጮች፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለቀረበባቸው የሙስና ክስ የይቅርታ ጥያቄያቸውን ለሀገሪቱ ፕሬዝዳንት አቅርበዋል። ኔታንያሁ ዛሬ ለፕሬዝዳንቱ ያቀረቡት የይቅርታ ጥያቄ በእርሳቸው ላይ የተመሰረተውን የሙስና ወንጀል ክስ እንዲሰረዝላቸው ነው ተብሏል። የጠቅላይ ሚኒስትሩ ጽህፈት ቤት እንዳስታወቀው በቤንጃሚን ኔታንያሁ የተመሰረተው የሙስና ክስ ሀገሪቱን ክፉኛ መከፋፈሉንና ረዥም ጊዜ የወሰደውን የክስ ሂደት ዶሴ መዘጋቱ ለሀገሪቱ ብሔራዊ አንድነት እንደሚጠቅም ተገልጿል።
እንቀጥላለን አድማጮች። አስቀድመን የሀገር ውስጥና ዓለም አቀፍ ጉዳዮችን አጠር አድርገን ነገርናችሁ። ከዚህ በኋላ በሚኖሩን ደግሞ ጊዜዎች ሌሎች ጉዳዮችን እየሰማችሁ የምትቆዩ ይሆናል። አስቀድመን አንድ ጉዳይን ግን እንንገራችሁ። በዛሬው ዕለት የዓለም የኤድስ ቀን በኢትዮጵያ ታስቦ እንደሚውል ተገልጿል። እንግዲህ በኢትዮጵያ በየዓመቱ 7400 በላይ የሚሆኑ ሰዎች በኤችአይቪ ኤድስ እንደሚያዙ ጤና ሚኒስቴር አምና በዚህ ወር እና ደግሞ እዚህኛው ቀን ላይ አድርጎት በነበረው አንድ መግለጫ ጠቅሷል። በወቅቱም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በ2016 ዓ.ም በዚሁ በኤችአይቪ ዙሪያ ያደረገው ጥናታዊ ትንበያ እንዲሁ በዚህ መሰረት በኢትዮጵያ ኤችአይቪ ቫይረስ በደማቸው የሚገኙ ሰዎች ቁጥር 605238 ደርሷል ብሏል። በየዓመቱም 7426 ሰዎች በቫይረሱ የሚያዙበት እንደሆነ ነው የኢንስቲትዩት ጥናት የሚያሳየው ማለት ነው። ከተቀመጠው አዲስ የመያዝ ምጣኔ አንጻርም በ3.25 በመቶ የመያዝ ምጣኔ አዲስ አበባ ቀዳሚ ናት ተብሏል። የጋምቤላ ክልል ደግሞ በ3.24 በመቶ በሁለተኛ ደረጃነት መቀመጧን ነው ይህ ጥናት የሚያሳየው። እንግዲህ በ1980ዎቹ መጀመሪያ ላይ በዓለም አቀፍ ደረጃ በጣም በመስፋፋት በሚሊዮኖች የሚቆጠሩ ሰዎችን ሕይወት የቀጠፈው ይህ በሽታ በኢትዮጵያ በ1992 ዓ.ም ጀምሮ ከነበረበት 3.3 በመቶ ከፍተኛ የስርጭት መጠን አሁን ወዳለበት 0.87 በመቶ እንዲቀንስ ሆኗል መባሉን በዚህኛው አምና በነበረው ወቅት ላይ መነገሩ የተሰማበት ነው። ሆኖም ዛሬም ድረስ ይህንን በሽታ የተመለከቱ ጉዳዮች ግን በስፋት የሚነገርና የሚደመጥ ይሆናል ማለት ነው። ዛሬም ህዳር 22 ቀን ይህንን ቀን ታስቦ መዋሉን የአዲስ አበባ ጤና ቢሮ ገልጿል። አንድ ለመንገዳችን ቀዳሚ ይሆናል። የማጅራት ገትር በሽታ በጣም አሳሳቢ ከሚባሉ የነርቭ ስርዓት ላይ የሚከሰቱ